ጤና ይስጥልን። ይህ ማያ ኒውስ ነው። ከዜና ጋር መረድ አሰፋ ነኝ። የኤርትራ መንግስት በከባድ የኢትዮጵያ ጦር መከበቡን ተረጋግጧል። በዚህ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ችግር ውስጥ ገብተዋል ተብሏል። ተያይዞም የኢትዮጵያ መንግስት ለተባበሩት መንግስታት ያስገባውን ደብዳቤ በስላቅና በተረት የኤርትራ መንግስት ወርፏል ተባለ። ፕሬዝዳንት ኢሳያስ አፈወርቂ ቁጭ ብለው ለኢትዮጵያ ሽብርተኞች የሚደግፉትን ቁሳቁስና የገንዘብ ድጋፍ እንዲያቆሙ ለዓለም መንግስታት አሳወቀች ተባለ። ተያይዞም ፕሬዝዳንት ኢሳያስ ጥሩ የጤና ሁኔታ ላይ እንዳልሆኑ አንዳንድ ዘገባዎች አረጋገጡ። ኤርትራ የውስጥ ችግር እየገጠማት ነውም ተብሏል። የኢሳያስ ሚኒስትሮች በክህደት እየተጠረጠሩ ነው የሚል ዘገባ ወጥቷል። እንዲሁም መቀሌ አካባቢ መንገዶች እየተዘጉ ነው ተባለ። ወጣቱ እንዳይወጣም የህወሓት መሪዎች ትዕዛዝ ሰጥተዋል ተባለ። በተደጋጋሚ የህወሓት ባለስልጣናት በሚሰጡት አንዳንድ ዘገባዎች ወጣቱ እንዳይወጣም መውጫ በሮችን በመቀሌ አካባቢ እየተዘጉ መሆናቸውን አንዳንድ ምንጮች ተናግረዋል። በተጨማሪም ኤርትራ፣ ህወሓትና ፋኖ የጋራ አስተያየት ሰጥተዋል ተባለ። የፌዴራሉ መንግስት ደጋግሞ እየከሰሰም ይገኛል። ህወሓት፣ ኤርትራና ፋኖ ኢትዮጵያን ለመውጋት ተባብረው ዘምቶብኛል ብላ ኢትዮጵያ ለአምድ መንግስታት ደብዳቤ አስገብታለች። የአሜሪካው ፕሬዝዳንት የኖቤል ሽልማታቸውን አጡ። ዶናልድ ትራምፕ ደጋግሞ ሲናገሩት የነበረውን የኖቤል ሽልማታቸውን በማጣታቸው የዋይት ሃውስ ባለስልጣናት ከሷል ተባለ። የቬንዙዌላ ተሸላሚዋ ፖለቲከኛ ሽልማቱን ወስዳለች። ይህን ተከትሎ የራሻው ፕሬዝዳንት ቭላዲሚር ፑቲን ባልተለመደ ሁኔታ ይህ ሽልማት የሚገባው ለዶናልድ ትራምፕ ነው ሲሉ ቭላዲሚር ፑቲን ተናገሩ። የምሽቱ ዜና በዚሁ ተጠናቋል። መረድ አሰፋ ነኝ። ሰላም እደሩ።